By the way, do you know the words do and does in English language? Either auxiliary verb or main verb. ዱ ኤንድ ዳዝ የሚሉ የእንግሊዝኛ ቃላቶች አሉ። እነሱ ደግሞ ኦግዚላሪ ቨርብ ረዳት ግስ ወይም ደግሞ ሜን ቨርብ ሆነው ያገለግሉናል ማለት ነው። ዘን ዊ ካን ሲ ሃው ካን ዊ ዩዝ ዚስ ቱ ወርድስ ዳዝ ኤንድ ዱ አዝ ኤ ሜን ቨርብ ኤንድ አዝ ኦግዚላሪ ቨርብ እንደ ሜን ቨርብ እና እንደ ኦግዚላሪ ቨርብ አድርገን ደግሞ እንዴት እና መቼ ልንጠቀምባቸው እንችላለን የሚሉትን እናያለን ማለት ነው። ቢካዝ it depends the function of these auxiliary verbs or main verbs depends on the subject and depends on the grammar structure, grammatical structure. በእንደ ግራመር አገባባቸው ደግሞ ዱን መቼ እንጠቀማለን ኦግዚላሪ ቨርብ ሲሆን እንደገና ደግሞ መቼ ደግሞ አዝ ሜን ቨርብ ሲሆን እንዴት እንጠቀመዋለን እንደገና ደግሞ what is the difference between the word do and the word does በሁለቱ መካከል ደግሞ as a main verb and as auxiliary verb ምን አይነት ልዩነት አላቸው መቼስ እንጠቀማቸዋለን የሚለውን እናያለን ማለት ነው። to begin with the word do or the verb do as auxiliary verb እንደ ኦግዚላሪ ቨርብ አድርገን ስንጀምር ደግሞ ዱ ቱ አስክ ኤ ኩዌሽን አዝ ኤ ኩዌሽነሪ ሴንቴንስ እንደ መጠይቃዊ ወይም ደግሞ ጥያቄያዊ አረፍተ ነገር በሚሆንበት ጊዜ አዝ ዘ ቢጊኒንግ ኦፍ ዘ ሴንቴንስ እንጀምራለን ማለት ነው። ፎር ኤግዛምፕል ዱ ዩ ብለን የሚቀጥለው ዱ እዚህ ጋር አዘ ቢጊኒንግ ሲሆኑ ምንጊዜም አዘ ቢጊኒንግ ኦፍ ዘ ሴንቴንስ ከሆኑ ኦግዚላሪ ቨርብስ ናቸው ማለት ነው፣ ረዳት ግሶች ናቸው ማለት ነው። ያ ማለት ደግሞ ዜር ኢዝ አናዘር ሜን ቨርብ ኔክስት ቱ ዚ ኦግዚላሪ ቨርብ ከኦግዚላሪ ቨርቡ በኋላ ድርጊትን የሚገልጽ ሜን ቨርብ ወይም ደግሞ ዋና ግስ ይኖራል ማለት ነው፣ ድርጊቱን የሚገልጸው። ፎር ኤግዛምፕል ዱ ዩ አንደርስታንድ ዋይ አም ሴይንግ ምን እያልኩ እንደሆነ ተረድተኸኛል ወይም ተረድተሽኛል ወይም ተረድታችሁኛል ስል ዱ ዩ አንደርስታንድ ለሳብጀክት ዩ ኦግዚላሪ ቨርብ ዱን ተጠቀምን ማለት ነው። ሶ ሂር ዊ ሃቭ ቱ ቨርብስ ኦግዚላሪ ቨርብ ኤንድ ሜን ቨርብ ረዳት ግስና ዋና ግስ አለን ማለት ነው። ረዳት ቨርቡ ዱ ኦግዚላሪ ቨርብ ቢካውዝ ዱ ካን ቢ አይዘር ኦግዚላሪ ኦር ሜን ቨርብ ብያለሁ ከመግቢያው ላይ። ሶ ዱ ዩ አንደርስታንድ ዋት አይ አም ሴይንግ ምን እያልኩ እንደሆነ ተረድተኸኛል ወይ ደግሞ ተረድተሽኛል ካልኩኝ እዚህ ጋር ዱ ኢዝ ኦግዚላሪ ቨርብ ኤንድ አንደርስታንድ ኢዝ ሜን ቨርብ። ሶ ኦግዚላሪ ቨርቦች የሚመጡት አብረው ከሜን ቨርብ ጋር ነው ማለት ነው። ኤን ሂር አዝ ሜን ቨርብ ስንጠቀመው ደግሞ አዝ ሜን ቨርብ ያ ማለት ደግሞ ዱ ካን ቢ አይዘር ሜን ቨርብ ኦር ኦግዚላሪ ቨርብ ስላልኳችሁ ዱን ደግሞ እንደ ሜን ቨርብ ስንጠቀም ፎር ኤግዛምፕል አይ ዱ ማይ ሆምወርክ ዜር ኢዝ ኖ አናዘር ሜን ቨርብ ሌላ ሜን ቨርብ የለም። አይ ዱ ማይ ሆምወርክ የቤት ስራዬን ሰርቻለሁ። ሰው ድርጊት ገላጭ ነው ማለት ነው እዚህ ጋር። ሰው ሂር አዝ ኤ ስቴትመንት አፈርማቲቭ ስቴትመንት ወይም ደግሞ አረፍተ ነገር መጠይቃዊ ያልሆነ አረፍተ ነገር በሚሆንበት ጊዜ ዱ ሜን ቨርብ ይሆናል ማለት ነው። ጥያቄ በምንጠይቅበት ጊዜ ከሆነ ግን ዱ ኦግዚላሪ ወይም ደግሞ ረዳት ግስ ከሌላ ግስ ጋር ከድርጊት ገላጭ ጋር ይመጣል ማለት ነው። ሶ ዱ ለማን ይሆናል ማለት ነው? ለአይ፣ ለዩ፣ ለዘይ እና ለዊ ለሚሉት ሳብጀክትስ እንጠቀምበታለን ማለት ነው። ከምት ዊዝ ዳዝ ኢዝ ኦልሶ አይዘር ኦግዚላሪ ቨርብ ኦር ሜን ቨርብ እንደ ረዳት ግስም እንደ ዋና ግስም እንጠቀምበታለን ማለት ነው። ኦግዚላሪ ቨርብ የሚሆነው ወይም ደግሞ ረዳት ግስ የሚሆነው ጥያቄ በምንጠይቅበት ጊዜ ከሌላ ግስ ጋር ስለሚመጣ ማለት ነው። ፎር ኤግዛምፕል ሺ በሚል ሳብጀክት ብንሰራ ወይም ደግሞ አዝ ሲንጉላር ሳብጀክት ስለሆነ ዳዝን የምንጠቀመው ሺ ኢት እና ሂ በሚሆንበት ጊዜ ነው። ምክንያቱም ዳዝ የሚለው ከዱ ከሚለው ቨርብ የሚለየው ዳዝ ለሲንጉላር ወይም ደግሞ ለአንድ ሰው ለሲንግል ለሆነ ሰው የምንጠቀምበት ማለት ነው፣ ቁጥር አመልካች ማለት ነው። አይዘር ሜል ኦር ፊሜል ኦር ናይዘር ኦፍ ዘ ቱ ኢት ለሚለው ፕሮናውን ይሆናል ማለት ነው። ሰው ዊ ካን ሴይ ዳዝ ሺ ስፒክ ኢንግሊሽ ሉክ ኦግዚላሪ ቨርብ ዳዝ ሺ የሚለውን ሳብጀክት ሪፈረንስ ያደርግልን። እንደገና ደግሞ ስፒክ የሚለው ሜን ቨርብ ደግሞ ከማን ጋር መጥቷል ማለት ነው? ከዳዝ ጋር። ሰው ዩ ሃቭ ቱ ቢ አዌር ኦፍ ሂር ዳዝ ሺ ስፒክስ አንልም። ምክንያቱም ዳዝ ሺ ስፒክ ነው የምንለው፣ እዚህ ጋር ሺ ስፒክስ ነው የምንለው
አፈርማቲቭ ሴንቴንስ በምንሰራበት ጊዜ። ነገር ግን ዳዝን ኦግዚላሪ ቨርብ ከተጠቀምን ሲንግል መሆኗን ሲንጉላር ሳብጀክት መሆኑን ዳዝ የሚለው ኦግዚላሪ ቨርብ ስለሚያመለክትልን ስፒክ የሚለው ሜን ቨርብ ኤስ አንጨምርበትም። ኢቭን ኢፍ ኢት ሲንጉላር ሳብጀክት ሳብጀክቱ ሲንጉላር ቢሆንም እንኳን ኤስን አንጨምርም ከሜን ቨርቡ ላይ፣ ምክንያቱም ዳዝ የሚለው አመልካች ሲንጉላር ሳብጀክት መሆኑን ስለሚያሳየን። ዳዝ ሺ ስፒክ እንግሊሽ ጥያቄን የጠየቅነው እንግሊዝኛ ትናገራለች ብለን የጠየቅነው እንግሊዝኛ ይናገራል። ኦር ዳዝ ሂ ስፒክ እንግሊሽ ብንል እንግሊዝኛ መናገር ይችላል። ዳዝ የሚለው ኦግዚላሪ ቨርብ ስፒክ ጋር ሲመጣ ሲንጉላር መሆኑን ስለሚያመለክተን ዳዝ የሚለው ስፒክ ከሚለው ላይ ስፒክስ አንልም። አፈርማቲቭ ሴንቴንስ በሚሆንበት ጊዜ ሺ ኦር ሂ ስፒክስ እንግሊሽ ነው የምንለው፣ ኤስ እንጨምርበታለን ማለት ነው። ይሄ ደግሞ ሳብጀክት ቨርብ አግሪመንት ይባላል። ሳብጀክት ከቨርቡ ጋር አፕሮፕሬት መሆኑን የሚያሳይ ማለት ነው። ሶ ዳዝ ካን ቢ አይዘር ኦግዚላሪ ቨርብ ኦር ሜን ቨርብ። as a main verb come to is here the statement he does his homework የቤት ስራውን ይሰራል። she does her homework የቤት ስራውን ትሰራለች። so does ከዚህ ጋር ኦግዚላሪ ቨርብ መሆኑን የምንለየው there is no another main verb ሌላ ቨርብ የለም፣ ድርጊት ገላጭ የለውም። so ኦግዚላሪ ቨርብ ሜን ቨርብ መሆን ይችላሉ ማለት ነው። ዳዝም ዱም እንደ ሴንቴንሱ መጠይቃዊ ሲሆኑ at the beginning of the sentence ሲመጡ ኦግዚላሪ ቨርብ ናቸው። ምክንያቱም ዜር ዛን አዘር ሜን ቨርብ ሌላ ድርጊት አመልካች ይዘው ስለሚመጡ። ዱ ዩ ስፒክ እንግሊሽ ሉክ ዘ ወርድ ዱ ሄር ኢዝ ኦግዚላሪ ቨርብ ቢካዝ ዜር ኢዝ አናዘር ሜን ቨርብ ሄር ስፒክ የሚለው ስላለ ምንን ያመለክትልናል ማለት ነው? ኦግዚላሪ ቨርብ መሆኑን። ኢን ጀነራል ኦግዚላሪ ቨርብስ ዳዝ ኤንድ ዱ አዘ ቢጊኒንግ ኦፍ ዘ ሴንቴንስ ከሆነ ምንድን ነው ማለት ነው? ጥያቄ ነው ማለት ነው። ወይም ደግሞ ከማንኛውም ጥያቄ ላይ ማለት ዳዝና ዱን የሚወስድ ጥያቄ ላይ የምንጠቀምበት ከሆነ they are auxiliary verbs. But if there is no main verb, if there is no another verb, they can be main verb. ዘን ሜን ቨርብ በሚሆኑበት ጊዜ ደግሞ ምንድን ነው ማለት ነው? አፈርማቲቭ ሴንቴንስ ወይም ደግሞ አረፍተ ነገሩ አይዘር ትእዛዛዊ ሊሆን ይችላል ወይም ደግሞ ሌላ አረፍተ ነገር ሊሆን ይችላል ማለት ነው። ዘን ሄር ዱ ኤንድ ዳዝ ካን ቢ አይዘር ቦዝ ኦግዚላሪ ኤንድ ሜን ቨርብ መሆን ይችላሉ ማለት ነው። ሜን ቨርብ ሆነው ሲያገለግሉን ደግሞ ምንድነው ዊ ሃቭ ቱ ሲ ሰብጀክት ቨርብ አግሪመንት። ሰብጀክት ቨርብ አግሪመንት የምንለው ደግሞ ዱን ለማን ነው የምንጠቀመው፣ ዳዝን ለማን ነው የምንጠቀመው የሚለው ማለት ነው። ዱን ለማን እንጠቀማለን? ለሳብጀክት አይ ዱ፣ ዊ ዱ፣ ዘይ ዱ ብለን አፈርማቲቭ ሴንቴንስ ጥያቄያዊ ያልሆነ አረፍተ ነገር ሀተታዊ የሚባለው ማለት ነው እናስቀምጣለን ማለት ነው። መጠይቅ በሚሆንበት ጊዜ ደግሞ ዱ አዘ ቢግኒንግ የአረፍተ ነገራችን መጀመሪያ ላይ ነው የሚመጣው ማለት ነው። ዘን ዱ ዘይ ስፒክ ኢንግሊሽ ኩዌሽን ማርክ፣ ዱ ዊ ስፒክ ኢንግሊሽ ኦር ዱ ዩ ስፒክ ኢንግሊሽ ኦር ዱ አይ ስፒክ እንግሊሽ ብለን ጥያቄ ምልክት በምንመሰርትበት ወይም ደግሞ መጠይቅ ያረፍተ ነገር በምንመሰርትበት ጊዜ ምን ይሆናል ማለት ነው? ዱ ኦግዚላሪ ቨርብ ይሆናል ማለት ነው። ዘሴም ቱ ዛት ዳዝን ስንጠቀም ደግሞ አዜ ኩዌሽነሪ ሴንቴንስ ኩዌሽነሪ ስቴትመንት በሚሆንበት ጊዜ ደግሞ መጠይቅ በሚሆንበት ጊዜ አዘ ቢጊኒንግ ኦፍ ዘ ሴንቴንስ ይመጣል ማለት ነው። ምን ይሆናል? ሳብጀክት ቨርብ አግሪመንቱ ደግሞ ዳዝ ለማን ይሆናል ማለት ነው? አይዘር ሺ ኦር ሂ ኦር ኢት ለሚለው ይሆናል ማለት ነው። ኢት ዳዝ ኢት ብለን እንቀጥላለን ማለት ነው። አፈርማቲቭ ሴንቴንስ በሚሆንበት ጊዜ ደግሞ ኦግዚላሪ ቨርብ ሳይሆን የሚሆነው ሜን ቨርብ ይሆንልናል ማለት ነው። ይሄ ሜን ቨርብ ደግሞ ሳብጀክት ቨርብ አግሪመንቱ ግሱና ባለቤቱ ማች የሚያደርገው ከማን ጋር ነው ማለት ነው? ሰርድ ፐርሰን ሲንጉላር ይሆናል ማለት ነው። አይዘር ፊሜል ኦር ሜል ጀንደር ስናይ ደግሞ ዘን ሺ ዳዝ ሄር ሆምወርክ ፎር ኤግዛምፕል ሺ ዳዝ ሄር ሆምወርክ። ዳዝ የሚለው ሜን ቨርብ ነው፣ ምክንያቱም ሆምወርክ ነው የተከተለው እንጂ ዜር ኢዝ ኖ አናዘር ሜን ቨርብ። ሂ ዳዝ ሂዝ ሆምወርክ የቤት ስራውን ይሰራል፣ የቤት ስራዋን ትሰራለች። ሶ ሳብጀክት ቨርብ አግሪመንት የሚለውን አይተን መጠይቃዊ አረፍተ ነገር ነው ወይስ ደግሞ አፈርማቲቭ ሴንቴንስ ነው የሚለውን ዱና ዳዝ ሁለት አይነት ፋንክሽንስ አሏቸው። አዝ ኦግዚላሪ ቨርብ ኦር ኩዌሽነር ሴንቴንስ ለጥያቄ ማለት ነው ለመጠይቃዊ፣ ኤንድ ፎር አፈርማቲቭ ሴንቴንስ ዊ ካን ዩዝ ዜር አዝ
ሜን ቨርብ ድርጊት ገላጭ ሆነው ይመጣሉ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ታንክ ዩ ቬሪ ማች